ደግሞ በክርስትና አምላካችሁ ታዝሏል። ማስረጃው ገድለ አቡነ ገብረ መንፈስ ቅዱስ መጽሐፉን እዩ። ማተም አለው። ያው ምን ይላል እዚህ ጋር ስንመለከት ያው ታዝለዋል። ምን ይላል ከስር ያው ጻድቁ አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም አንዳንድ ምዕራፍ እንዳዘዟቸው ይላል። አምላክ ታዝሏል። ያው ታዝሏል። የሚገርመው ነገር አምላካችን ደካማ አይደለም፣ ሽማግሌ አይደለም ብሏል። ግን ተመልከቱም እንደሚል እዚህ ጋር በመንገድም 3 ሽማግሌ ደክመው በጥላ ስር አርፎ አገኙ። ስለዚህ አምላካችሁ ይደክመዋል። ምን እርሱ ብቻ አምላካችሁ ይበላል ራሱ። ያው ማስረጃ ገድለ ዘርዓ ቡሩክ ምንድን ነው የሚለው ተመልከቱላችሁ። ምን ይላል ከፍትና ይነበብ። ያው ሶሪ አንዴ ቃል ማስረጃ መሆን ስላለበት መጽሐፉን ይፈተው። እሺ ጻድቁ አባታችን ከፀሐይ 7 እጅግ የሚያበሩ 3 ዕንቁዎች አገኘ። ባገኘም ጊዜ አንስቶ አጣቸው ይላል። አምላካችሁ ተበልቷል። ባገኛቸው ጊዜ አንስቶ አጣቸው። 3 ዕንቁዎችን በሆዱ ውስጥ ቆዩ ይላል። ያዋጣቸው እነማን ናቸው ካላችሁኝ ደግሞ ተመልከቱ። ያው እኒህ ያዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ ያወቁ። እነዚያ 3 ዕንቁዎች የተባሉ 3ቱ አካል ሥላሴ ናቸው ይላል። ስለዚህ አምላካችሁ እንደ ባቄላ ይበላል። የሚበላ አምላክ እንዴት ነው አምላክ የሚሆነው? የሚታዘልስ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆናችን ሆሳዕና በማስረጃ አድርገው ይመልሱልን። ቀጥሎ ፈጠሩ የሚል ነገር የለም፣ ፈጣሪያችን አንድ ነው አሉ። ይሄም ደግሞ ውሸት ነው። በክርስትና ብዙ ፈጣሪዎች አሉ። ማስረጃ ተመልከቱ። ስሉስ ቅዱስ የአዳምና የሔዋን ፈጣሪዎቻቸው ያው ፈጣሪዎቻቸው። ስለዚህ በክርስትና ከአንድ በላይ በጣም ብዙ ፈጣሪ አለ። እባክዎትን ዲያቆን ሆሳዕና የትኛው ነብይ ነው አምላክ በአካል 3 ነው ያለው? ይሄን ነገር በማስረጃ አድርገው ይመልሱልኝ። ቀጥሎ ምን አሉ? አምላክ አልታየም አሉ። ማሻ አላህ አለይኩም። ግን ኢየሱስ ታይቷል። ኢቨን ደግሞ አብ ራሱ በራእይ ታይቷል። ተመልከቱ። ያው መጽሐፍ ቅዱስ ትንቢተ ኢሳይያስ ምንድን ነው የሚለው? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በከበረ ዙፋን ተቀምጦ አየሁት። ያው ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። አምላካችሁ ቀሚስ አለ፣ ያው ልብስ አለው። ልብስ ያለው አምላክ እንዴት ነው አምላክ የሚባለው? ልብሱስ ምን አይነት ነው? ቀጥሎ ደግሞ ያው ተቀምጦ አየሁት ይላል። ስለዚህ አምላካችሁ ታይቷልም ልብስም አለው። ማስረጃ አቅርቤያለሁ። አመሰግናለሁ። ደቂቃ አልቋል። ወንድማችን ውስጥ አንዷን ሆሳዕና ቄስ ሆሳዕና ካሉ ዲያቆን ሆሳዕና አሉ አለሁ። እሺ ከላስ ጭር ደቂቃውን ላስጀምር። ካላስ እሺ ወንድማችን ይምራ ማስረጃ ነው የፈለገው፣ ግን የራሱ ሀሳብ አለበት። እኛ የሰዎችን ሀሳብ አንቀበልም። በመጀመሪያ በቤተ ክርስቲያን የሰዎችን ሀሳብ አትቀበልም፣ የእግዚአብሔርን ሀሳብ እንጂ። የእግዚአብሔር በማስረጃ ብለኸኛል። በማስረጃ ማስረዳ ምንድን ነው? በዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። አንደኛው ማስረጃ እግዚአብሔር አምላካችን አንድ እግዚአብሔር እንደሆነ ያዝ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር 3 ምናመልክ ቢሆን ኑሮ መጽሐፍ ቅዱሳችን ወይንም የሚዋሽ ቢሆን ኑሮ እግዚአብሔሮች ሰማይና ምድርን ፈጠሩ ይል ነበረ። እኛ የምናመልከው አንድ አምላክ ነው። እዚህ ማስረጃ የሚሆን ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ በዘፍጥረት 1:1 ላይ ይነግረናል ማለት ነው። እንደገና የእግዚአብሔር ባሪያ የእግዚአብሔር ሰው ሙሴ በዘዳግም 6:4 ላይ ለእስራኤል ሕዝቦች ምን ይላቸው ነበረ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንድ እግዚአብሔር ነው ብሎ መጽሐፍ ቅዱሳችን የቤተክርስቲያናችን መጽሐፍ ቅዱስ የተባለው ቅዱስ የተለየ የተቀደሰ መጽሐፍ የተባለው የእግዚአብሔር ቃል የተባለው መጽሐፍ ቅዱሳችን ይነግረናል ማለት ነው። እንደገና በዘጸአት 20 ላይ ከአንዱ ከእግዚአብሔር በቀር ሌላ የሚመለክ አምላክ እንደሌለ መጽሐፍ ቅዱስ አሁንም ደግሞ ሙሴ ይነግረናል። ራሱ እግዚአብሔር ከአንዱ ከእግዚአብሔር በቀር ሌላ የሚመለክ እንደሌለ ይነግረናል ማለት ነው። ሌላ የሚመለክ የለም። 3 ቢሆኑ ኖሮ ከ3ቶቹ ውጪ ሌላ የሚመለክ አምላክ የለም ይለን ነበረ። አንዱን አምላክ እናመልካለን ማለት ነው። እንደገና ሮሜ 6:8 ላይ ምን ይለናል? የሁላችንም አንድ አባት ያለን አይደል? እኛም ለእርሱ የሆነ እርሱም ከኛ የሆነ
የሁላችን አንድ አባት ያለን አይደለንምን? አንድ አባት አለን፣ አንድ እግዚአብሔር አለን እንጂ ሶስት እግዚአብሔር እንደሌለን መጽሐፍ ቅዱሳችን ደግሞ ይነግረናል። ለምን? እኛ ከመጽሐፍ ቅዱሱ መጨመርም ኃጢአት መቀነስም ኃጢአት ስለሆነ መጨመርም መቀነስም አንችልም። ስለዚህ ኤፌሶን ምዕራፍ 4:4-5-6 ድረስ የሁሉ በላይ የሆነ ሶስት አምላክ ብናመልክ ኑሮ የሁሉ በላይ የሆኑ ይል ነበረ ቃሉ፣ የእግዚአብሔር ቃል። የሁሉ በላይ የሆነ አንድ እግዚአብሔር እንደሆነ በሁሉም የሚገኝ መንፈስ የሆነው እግዚአብሔር፣ የማይታዘለው፣ የማይሰክረው፣ የማይደክመው፣ የማይታክተው አንዱ እግዚአብሔር በሁሉ የሚገኝ የሁሉም አባት የሆነ አንድ አብ እግዚአብሔር አለን የሁላችንም ብሎ መጽሐፍ ቅዱሳችን ያስረዳናል እንጂ እኛ ሶስት አምላክ የምናመልክ ሰዎች አይደለን። ሌላው አንተ እሱን ሁሉ መጽሐፍ ከየት እንዳመጣው አላውቅም። እኛ እንግዲህ በማስረጃ መጽሐፍ ቅዱስ ጠቅሼ እስከ ቁጥሩ ጠቅሼ አንድ እግዚአብሔር እንደምናመልክ ነግሬሃለሁ። ሌላ በማቴዎስ 6 ላይ በሰማያት የምትኖር አባታችን ሆይ፣ እንደገና የሃይማኖት አባቶች በተሰባሰቡ ጊዜ የሃይማኖት ጸሎት ሲጸልዩ ምንድን ነው ያለው? ነአምን በአሐዱ አምላክ። ሶስት አምላክ ቢሆን ኖሮ ነአምን በሶስት አምላክ ይሉ ነበረ። ነአምን በአሐዱ አምላክ፣ አንድ አምላክ እንዳለን ሐዋርያትም ነቢያትም ነግረውናል። አንዱን አምላክን ሰማይና ምድርን የፈጠረውን በሁሉ ቦታ የሚገኘውን መንፈስ የሆነውን እግዚአብሔርን የሁሉ በላይ የሆነ በሁሉም የሚገኘውን አንዱን አምላክ እናመልካለን እንጂ ሶስት አምላክኛ አናመልክ። ሰዓቱ አልቋል። ተጨማሪ 26 ሰከንድ ተጠቅሟል። ግን አሁንም ማስረጃ አላሳዩም። ያው ቅድም ተናግሬ ነበር ቅድም። በማስረጃ ቢያሳዩ ጥሩ ነው። ዕምራን አሁን ስንት ላድርግ? ሁለታችሁም ያነበቡትን መጽሐፍ ቅዱስ አትቀበልም እንዴ? ሆሳዕና ችግር የለውም። ገድላትን አይቀበሉም። ኡስታዝ ችግር የለውም። ማስረጃ አላቀረብም። በቃ አይተናል፣ ችግር የለውም። እዚህ ላይ አንዴ ማስረጃ አላቀረብም ለምን ይላል? ማስረጃ አይደል እንደ እስካሁን ስለፈልግ አልከፈቱም ማለት ቢያሳዩ ጥሩ ነው። ምክንያቱም ዕምራን የሚያሳያቸው ማስረጃዎችን እያስተባበሉ ስለሆኑ ለዛ ነው እርሶም እያሳዩ ቢሄዱ የተሻለ ነው። ማሻአላህ ችግር የለም እናወጣለን። እኔ ስወጣ እዚህ ላይ ስለወጣ እንትን ስለሚልብኝ ነው። እናንተ ታወጣላችሁ፣ ቁጥሩን እነግራለሁ። አሁን መጨረሻ ዙር አንዳንድ ዙር ትቀጥሉና ከዛ ጥያቄ ይችላል። እሺ ሁለት አሁን ሁለት አልቋል። ሁለት ዙር ነው የምትቀጥሉት። እሺ ዕምራን ቀጥል። እሺ መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። ዲያቆን ሆሳዕና አምላክ አንድ ነው ብለው አምነዋል። በጣም የሚደነቅ ነገር ነው። ቀጥሎ ማስረጃ ምን አመጡ? ነአምን በአሐዱ እግዚአብሔር የሚል ጸሎት አመጡ። ግን ደግሞ ጸሎቱን አልጨረሱትም። ያጀማ ጸሎቱን ጨርሰው ባይዘዌ ሆሳዕና እንደው እያከበርኩትም ቢሆኑ ማለት ነው። ይህ የኦርቶዶክስ አስተምሮ አይደለም። ኦርቶዶክስ የምትለው አንድም ሶስትም ነው እንጂ የምትለው አንድ አምላክ ብቻ አትልም። አንድ አምላክ የሚል ካለ ሰባሪ እሱን አሳያለሁ። ቀጥሎ ግን ማስረጃ ምን አመጡ? ነአምን በአሐዱ እግዚአብሔር የሚል አለ። ስለዚህ አምላካችን እግዚአብሔር አንድ ነው አለ። ግን ቀጥሎ ተመልከቱ ምን እንደሚል ስሙ። በአንዱ አምላክ እናምናለን በሁለተኛው እግዚአብሔር እናምናለን። ሰምታችሁ አይደለ? በአንደኛው እግዚአብሔር ዓለምን በፈጠረ እናምናለን። በሁለተኛው እግዚአብሔር እኔ ነኝ የምትፈታው አድርገውና አያቋርጡኛል። መምህር አያቋርጡኝ። ደቂቃውን አቆምልኝ። ድጋሚ አስጀምርልኝ። ደቂቃውን የሚያቋርጥ ደቂቃው ድጋሚ የሚጀመረው አያችኋ። መምህር ቆርጦ አመጡት። እዛው የራሱ ምንድን ነው የሚለው? ሁለተኛ እግዚአብሔር ያለ ያው ተመልከቱ። ያው እንስማው። እናምናለን በሁለተኛው እግዚአብሔር። ሰምታችኋላ? በካሉ እግዚአብሔር። ስለዚህ መምህር ሙሉ አልጨረሱት እንጂ ሙሉ ቢጨርሱት ሁለት እግዚአብሔሮች እንዳሉ እርሱ ያመጡት ማስረጃ ራሱ ይናገራል። ያው ከፍቻ ከፈለገ ሲቀደስ ራሱ አለ። ያው ሲዘመር ያው
ማስረጃ። ቀጥሎ አምላካችን አንድ ነው አሉ። ግን አምላክ በክርስትና አንድ አይደለም መምህር። እሺ እነዚህ መጽሐፍ በሙሉ ይካዱ። እሺ ምሳሌ እዚህ ጋር አምላክ ታዘዘ የተባለው ይካድ፣ ይሄ መጽሐፍ ይካድ ካልከሆነ ንገሩኝና እንግዲህ ጴንጤ የሆነው ኢንሻአላህ ወደ እስልምና ከፈትም ይምጡ። በክርስትና ያው አምላክ ታዝሏል። ይሄን ለምን ይክዳሉ? መምህር ይሄን ለምን አይመልሱም? መጽሐፉን ይካዱት ወይም ደግሞ ይመልሱት። ይሄ የቤተ ክርስቲያን መጽሐፍ ነው። ኢቭን ማህተም ራሱ አሳይቻለሁ። የሙስሊሞች ነው እንዳይሉ ያው አሳይቻለሁ ከነ ማስረጃው። ስለዚህ ይሄን ይመልሱ። ቀጥሎ አምላክ አንድ ነው አሉ። ግን አይደለም ያጀማ ተመልከቱ። ምሳሌ እዚህ መጽሐፍ ላይ ምን እንደሚለው ይሄ ትምህርት ሃይማኖት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ስላሴን ያስተማረችበት መጽሐፍ ተመልከቱ። ስላሴ ይህን ዓለም በጥንተ ተፈጥሮ በሐዲስ ተፈጥሮ ሲፈጥሩ ቡም ያው ሲፈጥሩ በክርስትና ፈጣሪዎች ብዙ ናቸው። አምላክ አንድ ነው። ቀጥሎ ሶስት ነው። ተመልከቱ። ቀጥሎ ምን እንደሚለው ሶስት ነው። ሶስትነት ስላሴ ሶስት ናቸው። ይህን ነገር ማመን አለበት። ግን ማሻአላህ አለይኩም እኔ አጨበጭባለሁ። አጨብጭቡ ያጀማ። ለምን ዲያቆን ሆሳዕና አምላክ አንድ ነው ብለዋል። ይሄ መደነቅ አለበት። እኛም ያለው ይሄን ነው። አምላክ አንድ ነው ያለው። በክርስትና ግን ያው ስዕል ራሱ አለ። እንግዲህ ገባ ሳይብ ያው እዚህ ጋር አለ አምላክ ሶስት ነው። ሆሳዕና ዲያቆን ሆሳዕና ባቆ ይሄን ይካዱት። በቃ ውሸት እኮ ነው። ይሄን ይካዱት። ያው እዚህ ጋር ግን አብ ወልድ መንፈስ ቅዱስ አሉ። እነዚህ አብ ወልድ መንፈስ ቅዱስ የተባሉትን አካል እባክዎትን ከመጽሐፍ ቅዱስ ያሳዩ። እስካሁን ያወሩት አምላክ አንድ እንደሆነ እኛም እሱን እናምናለን። ቀጥሎ ግን አንድ ነገር ልንገሩት መምህር፣ በዚህ አስተምሮታችሁ ብቻ ከክርስትና ወጥቷል መምህር። ለምን በክርስትና አንድ አምላክ አንድ አካል የሚል ካለ ያ ሰው ሰባሊዮስ ነው። ቤተ ክርስቲያን ትሰድባለች። ተመልከቱ እንዴት እንደምትሰድበው መጽሐፈ ዜና ተመልከቱ። ስለዚህ ከእንግዲህ ወዲህ ከኛ ተለዩ። በደንብ አዳምጦ መምህር ስለ እርሶ ነው። ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ለዘላለሙ አሜን ይላል። ቤተ ክርስቲያን እንደዚህ የረገመችው ማን ነው? አንድ አምላክ አለ የሚለውን አካል ነው። ሆሳዕና ዲያቆን ሆሳዕና እርሶም ደግሞ አምላክ አንድ ነው ብለዋል። ስለዚህ እንግዲህ ይሄን በሙሉ ለእርሶ ይገቦታል ማለት ቤተክርስቲያን ነው ያለችው። ግን ይሄ ነገር አይገባኝም ካሉ እባክዎትን ሶስት አካል የሚለውን ከመጽሐፍ ቅዱስ ያሳዩ። ቤተክርስቲያኗ አንድ አካል አትልም፣ ሶስት አካል ነው የምትለው። ይሄን ነገር ከመጽሐፍ ቅዱስ ለማሳየት ይሞክሩ። ላለሁ ሰዓት ስለ ቶሎ ላባሽ ያጀማ፣ ለዛ ነው የሚፈጥንባቸው። ቀጥሎ ደግሞ የአምላክ ባህሪያችሁን ይመልሱልን ያጀማ፣ ዲያቆን እንትና ይመልሱልን እባክዎትን የአምላክ ባህሪ። ለምን አምላካችሁ መጽሐፍ ቅዱስ ላይ በማይገባ ባህሪ ተገልጿል። ምሳሌ እንደ እርጉዝ ይጮሃል ተብሏል። እባክዎትን እሱን ነገር አድምተው ይመልሱ። እስካሁን ግን መልስ አላየሁም። እሺ ላስቀጥልላቸው። አሁን መምህር ሆሳዕና አለ ሚዩት ላይ ናችሁ። ምናልባት አለው ማስጨምር። እሺ ቀጥሉ። እሺ እግዚአብሔር ይመስገን። እሺ እስካሁን ማስረጃ እየሰጠኸኝ አይደለም እያልነው እና ምናልባት ይህንን ነገር የምትቀበል ከሆነ እኔ የምለውን ነገር የምትቀበል ከሆነ ምናልባት ከእስልምና የወጣህ ይመስለኛል እና ምናልባት ግን ብንደማመጥና ቃሉን ያነበቡትን ማስረጃ ያመጣሁትን ማስረጃ አላመጣህም፣ ማስረጃ አይደለም የሚለው ነገር ትንሽ ቅር አለኝና በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ወልድ በምድር በነበረ ጊዜ ክርስቶስ ሐዋርያቶችን ወደ ዓለም ሁሉ ሂዱ፣ ወንጌልን አስተምሩ፣ አጥምቋቸው፣ ደቀ መዝሙር አድርጓቸው ባለ ጊዜ ሂዱ በማን ስም? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አላቸው። በመንፈስ ቅዱስ አንድ አምላክ። ሐዋርያቶችም የተላኩ በማን ስም? በአብ በወልድ በመንፈስ ቅዱስ ስም ይባላል። ስም አምላካችን አንድ እግዚአብሔር ነው። ይህ ሲል እንግዲህ አሰራር ልዩ ልዩ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቤተ ክርስቲያን ሊቃውንት ይህን ተቀምጠው በግዕዝ ቋንቋ አንተ አረበኛ እንደምትችለው ሰለሰ ሶስት ሆነ የሚለውን ሀሳቡን አሰራር ልዩ ልዩ የሆነውን የእግዚአብሔርን አሰራር በዚህ መልኩ እነሱ አባቶች አስቀምጠውልናል። ሌላ ማስረጃ እያመጣ አይደለም ያልከኝን